እንደምን ዋላችሁ? እንኳን አደረሳችሁ። እኔም መሰክረው ያው በራሴ ነው። ለ7 አመት ያህል በሽታ ሲያሰቃየኝ በየቦታው በጸበል በሕክምና ስሄድ ተስፋዬን ቆርጬ እንደማልድን ስሰቃይ ነበረ እና እዚህ አንድ ሰው ስለነበረች ና ትለኛለች። ና ስትለኝ በቃ እንደማልድን ተስፋዬን ስለቆረጥ እስኪ በዚያው ልሂድና አንድ ቀን እዚያ ገዳሙ ደርሼ ባህር ዳር ታክሜ እመለሳለሁ ብዬ መጣሁ። ስመጣ የመጣሁ ለታ ጀምሮ 4 ነፍሳት ወጣ። ከዛ በአጠቃላይ የቆጠርኩት ብቻ 76 ነፍሳት ወጥቶልኛል። አንድ ወር አንድ ቀን ደርሼ ለድ የመጣሁት 3 ወር ተቀምጬ ያን ሁላ በሽታ ተገላግዬ ዛሬ እንግዲህ በ2014 ነው የመጣሁኝ። እስካሁን ድረስ እንደማንኛውም ሰው እየሰራው ልጆችን ቤተሰቦችን እየመራው እገኛለሁ እና በቃ ታምሜ ስሆን መተኛቱ መታመሙ ሳይሆን ጉልበቴ የራሴ ጉልበት ሲናፍቀኝ ነበር። ሰው ሲሰራ የራሴ ጉልበት ሲናፍቀኝ ነበር። ዛሬ ለዚህ በቅቻለሁ። እኔን የሰማ ቅዱስ ገብርኤል የአባታችን ማና ጸሎት እናንተንም ይስማ፣ እኔን አባት ያቆይልን። ሁለተኛው ደግሞ እኔ ትንሽ ወንድሜን ሰው ጎርቶብኝ ይህንን ሳልበቀል ስራ አልጀምርም ብዬ ተነስቼ ከዛ በኋላ እዚህ መጥቼ ይህንን እሳቸው የሚሰብኩትን ስብከት ስሰማ ተመልሼ እንደገና ወደ ስራ ያገባው። በዚያ ብቀጥል ኑሮ የእኔ ቤተሰቦችም የእነዚያ ቤተሰቦችም ብዙ ይተላለቅ ነበር እና የሰላም አባት እንደመሆናቸው አባታችን ይህንን ሲያስተምሩ ስሰማ ተመልሼ ወደ ስራ ያገባውኝ። እኔን አባት የሰላም አባት ናቸው። ያው ከኔ ጀምሮ ስንት ቤተሰብ ይተላለቅ ነበር። እኔ በሄድኩበት መንገድ እንኳን እኔን ወደ ሰላም መልሰውኛል። ከኔም ከራሴም አውቀውን ማለት ነው። እና እንግዲህ ጠንቋይማ ማን ይናገረዋል? በየቦታው ታቤላ ለጥፎ ሰውን ሲበክል ሲመርዝ የሚኖር ጠንቋይማ ማን ይናገረዋል? እኔን አባት ያው ስቃያቸው ነው ያሉ። ፈጣሪ በሰላም ይመልስልን፣ ለዓይነ ስጋ ያብቃን። አባታችን ጋር ስላዳመጣቸው ያመሰግናለሁ።